ሰላም ውዶቼ፣ ሰላም ለእናንተ ይሁን። ያላችሁበት ሰላምታ ይድረስ። ዋው ዛሬ ደስ እንዳለኝ እንዴት ደስ እንዳለኝ አልጠይቁኝ። ዋው በቃ የሚተከለ ይተከላል፣ እንግዲህ የሚዘራው ይዘራል። እንግዲህ አብራችሁኝ ቆዩ፣ እሱን አሳያችኋለሁ ዛሬ። ችን ቢጫዋል በጣም ብዙ ነገር ሸማምቼ ነው የመጣሁት። ቢጫነት ያደርገናል። ያልተገዛ ነገር የለም። ውሃ ጠጣዋለሁ። ወፎቹ ድምፅ አያምርም? ዋው ሜሪን ተከልኩ። አሁን ደግሞ ውሃ እያጠጣሁ ነው። እቺ በጣም ትልቅ ነው የምትሆነው። ይኸው ቆፍሬዋለሁ መሬቱን መጀመሪያው ነው። እንደዚህ ቢራራቅ ቆንጆ ነው። በፊት እርጥበት ባይኖረው እንደዚህ መጀመሪያ እንደዚህ አርጌ ከዛ መሬት ውስጥ ስለሚበሰብስ ከዛ ውሃ ውስጥ እንደዚህ ዝናብ ባይጥል እንኳን በውስጥ ስላለ በቃ ደስተኛ አትክልት ትሆናለች ማለት ነው። ይሄ ሁለት ነው ያለው። እንደዛ መሆኑን ሁለት እንደሆነ አይቼዋለሁ። ስለዚህ አራት ከመሆን አምስት ስለሆነልኝ ያው እንደዛ እሷን ንቀዝ አድቫንቴጅ ሲገኝ በቃ እንደዚህ ሁሉንም ተክዬ እንደዚህ ነው። በቃ እንደዚህ ያረክ ሁሉንም ጨርሼ መጨረሻ ደግሞ አሳያችኋለሁ። እንግዲህ በመጨረሻ እንደዚህ ሆኖ ሁሉን ነገር ጨርሻለሁ። የስትሮበሪ ነው ተከልኩት። ያው ሴም እንደ ቀድሙ ነው አተካከሌ። ውሃ ከስር እያደረኩ ቃሪያ ስትሮበሪ ሲጋ ጭም ቃሪያ እንዳለ ቃሪያ ትንሽ እንዳለች ነው የገዛሁት። ስለዚህ እዚህ ጋርም አለ ያው ደርሷል አልላችሁም። እንግዲህ ሲደርስ ደግሞ አንዳንድ እንደደረሰ አንዳንድ እንደበቀለ ያው አንዳንድ ፍሬ እንደያዘ ያው ታያላችሁ። እንግዲህ ሌላ ጊዜ ደግሞ በደንብ በሰፊው አሳያችኋለሁ። ይሄን ይመስላል። ይሄም አንድ ቃሪያ ይዟል። እንግዲህ እንዳለ እንደዚህ ነው ርቀቱ። የቲማቲሙ እንደዚህ ይመስላል። ቶሜሮ እንደዚህ ነው የሚመስለው። እንደዚህ እስከዛ ድረስ ያው
ይሄን ይመስላል። ይሄ ደግሞ ኤግ ፕላንት ነው። ይሄ ኤግ ፕላንት ነው። ጎመን ዘሩን እዚህ ጋር እንደዚህ የተወሰነ ጎመኑን ያው ለዘር እየተዘጋጀ የነበረው ጎመን ነቀልኩት። እዚህ ጋር ካሮት ዘራው። እዚህ ጋር ካሮት ዘራው። እዚህ ጋር ቆስጣ ዘርቻለሁ። ያው ገና አልበቀለም። ይሄን ይመስላል። በሶብላ ቤዝሉን እዚህ ጋር ተከልኩት። ጎመኑን በነቀልኩበት ስፍራ እሱን ተከልኩ። ያው የተወሰነ ይቀረኛል። እነዚህ ይቀሩኛል። እዚህ ጋር ያሉት ይቀሩኛል። ይሄም እንደዚህ ይሄን ይመስላል። ይሄን ይመስላል። ይሄንንም ገና ተክለዋለሁ። ያው እዚህ ጋርም ገና የሚተከሉ አሉ። በሌላ ቦታ ተክለዋለሁ። በቃ ለዛሬ ይሄንን የተከልኩት በጣም ከባድ ስራ ነው። ያደክማል። ግን ያው ሁሉንም መጨረስ ፈልጌ ነበር ግን አልቻልኩም። ሌላ ጊዜ ደግሞ ያው ሴም ስታይል በሴም ወይ ነው የምተክለው። ሁሉንም እንደዛ ነው። ገና ከመያዟ ነቀልኩት የደረቀ ስለመሰለኝ። ያው ይሄ ሽንኩርት ነው። በቃ ይሄን ይመስላል። ለዛሬ ያዘጋጃችሁላችሁ ይሄን ይመስላል። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ መልካም ቆይታ ይሁንላችሁ። በቃ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ባይ